በጣም ብዙ ነገር ያደረገልኝ አጨብጭቡለት ሃሌሉያ እና እኔ ደግሞ አንድ ቀን በመንገድ እያለፍኩ ነበር ኦኬ እዚህ ቤት ነው ሰበራፍ ላይ እያለፍኩ ነበርና በጣም አምልኮ ነበር ኦኬ አምልኮ ነበር ጧት አምልኮ ነበር ሁሉ ላይ መጣው ከዛ በጣም የኮላሊት ታማሚ ነበርኩ ኮላሊትሽ እና በግል ሆስፒታል ነበር የምታከመው አንዴ ኢንፌክሽን ነው አንዴ ደግሞ ጠጠር ነውና ሰርጀሪ ምናምን ያልኩኝ ነበር እና አንዴ ደግሞ በበር ያለፍኩኝ እሁድ ነበር ቀኑ ከዛ በኋላ ደግሞ መጣሁኝ ጧት ላይ ሰው ወደ ማታ ስመጣ ሃይ የታመመ ሰው እንዴ አለ እንዴ ስትለኝ ወጣው ከዛን የታመመ ሰው ካለ ይውጡ ምናምን ስለኝ ጸለክልኝ ብቻ ቆይቷል እና የእግዚአብሔር ያደረገልኝ ነገር ሳልጠቅሰው ሳልናገር አላልፍም ብዬ ነው እና ጸለክልኝ ከጸለክልኝ በኋላ በቃ ይሄ እግሬ በጣም አብጧል ሁሉ ነገር ያብጧል እና ራሴ እንደፈለኩ ማንቀሳቀስ አልችልም እንደፈለኩ እንደዚህ ራሴን ሻወር መታጠብ ራሴን ደግሞ እንደፈለኩ ልብስ መልበስ እንደፈለኩ አልችልም እና እንደዚህ ንስያልኩ በጣም ተስፋ ቆርጬ ያለው አንድ ቀን መጣው ጸለክልኝ ያ በሽታው ጠፋ አሜን ኮላሊት የለም ያልሽ ነው ኮላሊት የለም ጠጠር የለም የለም ኢንፌክሽን የለም የለም የት ሄደ ጠፋ ኢየሱስ እናመሰግናለን